ቢስሚላህ ራሕማን ራሒም። ቀጣይ ጥያቄ ጠያቂ አካል እንዲህ ይላል። ሰላሙ ዓለይኩም ወረሕመቱላህ ወበረካቱህ። ወዓለይኩም ሰላም ወረሕመቱላህ ወበረካቱህ። ወደ ጥያቄው ሲገባ አንድ ሰው ለትዳር የፈለጋትን ሴት ልጅ ቤተሰቧን ከመጠየቅ በፊት እሷን ሊያገባት እንደሚፈልግ መጠየቅ እንዴት ይታያል? የእሷን ፍላጎት ለማወቅ ብሎ ይላል ጠያቂ አካል። በነገራችን ላይ እሷን የሚያናግርበት የሆነው መንፈስና ይዘት አደብና ስርዓት የተሞላበት የሆነ ይዘት መሆን መቻል አለበት። ቅድሚያ መጀመሪያ የእሷን ፍላጎት ማወቅ አለብኝ ብሎ የሚል የሆነ አካል ከሆነ ሸሪዓ የሆነውን መንገድና ጎዳና መሰረት ባደረገ በሆነ መልኩ ፍላጎት እንዳላት ማለት ነው ቢያናግራት ምንም አይነት ችግር አይኖረውም። ሐራም የሆነ ነገር እስካልተገበረ ድረስ በሚያናግራት ንግግር ውስጥ ማለት ነው። እላፊ የሆነ ንግግርና እንዲሁም መዝረክረክ፣ መጨማለቅ ኢላ አኺሪህ እንደዚህ አይነትን ተግባር በሚፈጽምበት በሆነ ተጨባጭ የሚያናግራት ከሆነ በፍጹም አይፈቀድም ይህ። ነገር ግን ፍላጎት እንዳላት ለመረዳት ብቻና ብቻ ማለት ነው ከሆነ የዛኔ አናግሯት። እሷን ማግባት ትፈልጋለሽ? እኔ ላገባሽ እፈልጋለሁኝ ብሎ ማለት ነው። አንድ ጊዜ ካናገራት በኋላ ፍላጎት እንዳላት ወይም እንደሌላት ግልጽ ካደረገች የዛኔ መቆም መቻል አለበት ማለት ነው በዚህ ጉዳይ ላይ። ከዚያ ውጭ ግን ብዙ አይነት ወሬ ማውራትና አላስፈላጊ ንግግሮችን ማውራት በፍጹም አይፈቀድም፣ አይቻልም። እና እንደ ትክል በዚህ መንገድ አንድ ጊዜ አናግረው ከዚያ ወደ ቤተሰቦቿ ሽማግሌ መላክ፣ ከተስማሙ ካልተስማሙም ሊቆም ማለት ነው። በዚህ መልኩ ማናገር ይችላል። ዛሬ ላይ ግን እየተፈጸመ ያለ የሆነው ተግባር በጣም የሚገርም የሆነ ነገር ነው። ሴት ወንዱ እጅግ በጣም እላፊ የሆነ ንግግር እየተነጋገሩ ላልሆነ አደጋም እየተዳረጉ ይስተዋላል። አላሁ ስብሓነሁ ወተዓላ ይጠብቀን ከእንደዚህ አይነቱ ተግባር ማለት ነው። ከእንደዚህ አይነት ወይም በእንደዚህ አይነት ተግባር ውስጥ የተሰማራንና የገባን የሆኑ አካላቶችም ደግሞ ተውበት አድርገን ወደ አላህ ሱብሓነሁ ወተዓላ ተመልሰን ራሳችንን ልናስተካክል ይገባል። ምናልባት እንደዚህ አይነት ነገር ላይ ወድቀን ሊሆን ስለሚችል ማለት ነው ከዚህ በፊት። ነገር ግን ከዚህ በኋላ ግን እንደዚህ አይነት ነገር ላይ በፍጹም ልንወድቅ አይገባም። ጥንቃቄ ማድረግ አለብን። ከዚህ በፊትም አድርገነው ከሆነ ተውበት አድርገን ኢለላሂ ሱብሓነሁ ወተዓላ መመለስ ይጠበቅብናል። ወላሁ አዕለም።